ሰላም እንዴት ናችሁ? ዛሬ ደግሞ ሳር ቤት መቻሬ ሜዳ አካባቢ G+3 የሚከራይ ቤት ነው ይዤላችሁ የመጣሁት። ግቢው እንደምታዩት ነው። በዚህ ጋር አንድ መግቢያ ያለው፣ በዚህኛው በኩል አንድ መግቢያ ያለው። ስለዚህ ሁለት የመኪና መግቢያ ያለው። ይሄ ደግሞ 8 መኪና ማቆም ይችላል ግቢው ማለት ነው። ወደ ቤት ውስጥ ስንገባ 2 ሳሎን አለው፣ 8 ባዝሩም፣ 7 ቤድሩም አለው። እያንዳንዱ መኝታ ክፍል የራሳቸው መልበሻ ክፍል አላቸው። ጂም አለው፣ ስፓ አለው። ስፓው የራሱ የሆነ ስቲም አለው ማለት ነው። ከዛ ወደ ላይ ስትወጡ ደግሞ በጣም የሚያማምሩ ስፓሽስ የሆኑ ክፍሎች ናቸው ያሉት። በጀርባ በኩል ስንሄድ ደግሞ ስቶር፣ የሰራተኛ መኝታ ክፍል፣ የጄኔሬተር ማስቀመጫ፣ የተለያዩ እቃዎችን የምናስቀምጥባቸው ስፔሶች አሉ ማለት ነው። አሁን ወደ ውስጥ እንገባና እያንዳንዱን ታች ላይ ያለውን ክፍል አሳይቻችሁ ከዛ ወደ ላይ እንወጣለን ማለት ነው። አሁን ደግሞ ወደ ውስጥ ገባን ማለት ነው። ወደ ውስጥ እንደገባን ቀጥታ ወደዚህ ስንሄድ ሊቪንግ ኤሪያውን ነው የምናገኘው። ወደዚህ ስንሆን ደግሞ ኪችን እናገኛለን። ሞደርን ኪችናችን ማለት ነው። ዋው እንደምታዩት በጣም ሰፊ ነው ሳሎኑ ታች ላይ ያለው ማለት ነው፣ አንደኛው ሳሎን። ከዛ እዚህ ጋር ሆነን ደግሞ እነዚህ ነገሮች ስናያቸው ንጹህ አየር መተንፈስ የሚያስችሉ ወደ ውጭ በጣም የሚያምር ቪው የምናገኝበት ነው ማለት ነው። ይሄ ሊቪንግ ኤንድ ዳይኒንግ ኤሪያችን ነው። በጣም ሰፊ ነው። ባይ ዘ ዌይ ይሄ ቤት እየተሰራ ነው ያለው፣ እንደ አዲስ ሜንቴን እየተደረገ ነው። ግን አጠቃላይ ላሳያችሁ። ወደዚህ ደግሞ ስንመጣ ይሄኛው ሞደርን ኪችናችን ነው የሚሆነው ማለት ነው። እዚህ ጋር ኦቭን አለው የራሱ፣ ከዛ ሳከሩ፣ ማጠቢያዎቹ፣ ከዛ እዚህ ጋር ደግሞ ሌላ ተጨማሪ አንድ ኦቭን አለው ማለት ነው። ሶ ይሄን ይመስላል አንደኛው ኪችናችን። ወደዚህኛው ስንመጣ ደግሞ እዚሁ ላይ ባዝሩም አለን ማለት ነው። ታች ላይ ገስት ሲኖር ፕሮግራም ሲኖረን ምናምን በጣም ኮዚ ስለሆነ ቤቱ እዚህ ጋር ራሱን የቻለ ጎልደን ድራገን ነው የተጠቀምነው። እዚህ ጋር ባዝሩም እጅ መታጠቢያ ያለን። ወደዚህ ስንገባ ደግሞ ባዝሩም ይኖረናል ማለት ነው። ሰው ወደዚህ ስንመጣ በጀርባ በኩል ስንመጣ ደግሞ ወደ ኪችን፣ የሜድስ ሩም እና የእቃ ማስቀመጫዎቹ ጋር እንመጣለን። ለምሳሌ ይሄኛው አሁን ይሄ የሰራተኛ መኝታ ክፍላችን ነው የሚሆነው፣ ሜድስ ሩማችን ነው። ይሄኛው ደግሞ ተጨማሪ ኪችናችን ነው ማለት ነው። ከዛ በዚህ ጋር ስንመጣ ስቶር አለን፣ ስቶሮች አሉ። ባይ ዘ ዌይ እዚህ ጋር ተጨማሪ ክፍል ራሱ ይሄኛው ላውንደሪ ክፍል ነው ራሱን የቻለ፣ እሱኛው ስቶር ነው። ይሄ ላውንደሪ፣ እዚህ ጋር የጄኔሬተር ማስቀመጫ አለን። ይሄኛው ደግሞ ተጨማሪ ሁለተኛ ስቶራችን ነው የሚሆነው ማለት ነው። እዛኛው ጋር ደግሞ ፊት ለፊት የምታዩት የዘበኛ ማደሪያ ነው የሚሆነው። ይሄኛው እንደ ባክያርድ እንደ ግሪን ኤሪያ ነገር ነው። ሰው እንግዲህ ግቢው ይሄን ይመስላል። ግቢውን እያያችሁት ደግሞ ወደ ላይ ወደ ፈርስት ፍሎር፣ ሰከንድ ፍሎር እና ሰርድ ፍሎር ያሉትን ቤቶች በሙሉ አሳያችኋለሁ ማለት ነው። ዘነ ጎርጂስ። ሰው አሁን እንግዲህ ውጭ ላይ ያሉትን ነገሮች አይተን ጨርሰናል። አሁን ደግሞ የምንሄደው ወደ ፈርስት ፍሎር ነው። ፈርስት ፍሎር ላይ ስንሄድ ማስተር ቤድሩም እንዲሁም ሊቪንግ ኤሪያ እና ሌሎች መኝታ ክፍሎች ይኖራሉ። ሰው እነሱን አንድ ባንድ ሁሉንም ማሳያችኋለሁ ማለት ነው። ሰው አሁን ፈርስት ፍሎር ደርሰናል። ቀጥታ የምንሄደው ወደ ማስተር ቤድሩማችን ነው የሚሆነው ማለት ነው። ማስተር ቤድሩማችን ላይ ገባል። ልክ ማስተር ቤድሩም ላይ ስትገቡ ባይ ዘ ዌይ ማስተር ቤድሩሙ ላይ ስትገቡ ልክ የሆነ እንደ ሳሎን ነገር ነውና ደስ የሚል እንትን ያለው ይሄ ማስተር ቤድሩማችን ነው የሚሆነው። እዚህ ጋር ኮሪደር አለን። ከዛ በዚህኛው በኩል ስንወጣ ደግሞ ቪው የምናገኝበት የራሱ ባልከኒ ያለው ቆንጆ ባልከኒ ያለው ሰፊ ነው በጣም አዎ፣ ጎርጂየስ ደስ የሚል ባልከኒ ያለው። በዛኛው በኩል ባልከኒ ያገኛል ይሄ ሰው። ከዛ የምንሄደው ወደ መልበሻ ክፍላችንና ወደ መታጠቢያ ክፍላችን ነው። ይሄኛው ደግሞ ክሎዜታችን ነው፣ መልበሻ ክፍላችን ነው። እንዳልኳችሁ እነዚህ ቤቶች እያንዳንዱ ቤድሩም የራሳቸው መልበሻ ክፍል አላቸው። ሰው ይሄኛው መልበሻ ክፍላችን ነው የሚሆነው። ለዚህ እዚህ ጋር የሴት ወይ እዛ ጋር የወንድ ምናምን አድርገን መከፋፈል እንችላለን። በዚህኛው በኩል ባዝሩሙን አክሰስ ማድረግ እንችላለን። ይሄኛው ባዝሩማችን ነው የሚሆነው። ሰው በዚህኛው በኩል ባዝሩሙን አክሰስ እናደርጋለን ማለት ነው። ባዝሩሙ በጣም ሰፊ ነው በነገራችን ላይ። ከዛ እዚህ ጋር ደግሞ የራሱ ባስታብ አለው ባዝሩም ውስጥ ስንገባ ማለት ነው። ሰው ይሄን ይመስላል ማስተር ቤድሩማችን እንዳያችሁት ነው። አሁን ወስዳችሁ ደግሞ ወደ ፋሚሊ ሩም ነው የሚሆነው። ፋሚሊ ሩሙን አሳያችሁና ከዛ አንድ ተጨማሪ ኪድስ ቤድሩም አለ፣ እሱ እናያለን። ይሄኛው ፋሚሊ ሩም ነው። ከቤተሰቦቻችሁ ጋር ኢንጆይ ማድረግ ጊዜ ማሳለፍ ነው ከፈለጋችሁ ይሄን ስፔስ መጠቀም ትችላላችሁ ማለት ነው። በጣም ነው የሚያምረው። ዋው። ከዛ ወደዚህ ስንሄድ ደግሞ የልጆች መኝታ ክፍል እናገኛለን። ስቲል ያለ ነው ባይ ዘ ዌይ ፈርስት ፍሎር ላይ ነው። አሁን ወደዚህ ስንገባ ደግሞ ይሄ ልጆች መኝታ ክፍል ነው። አንደኛ የልጆች መኝታ ክፍል ይሄን ይመስላል። ከዛ ይሄኛው ደግሞ መልበሻ ክፍል ነው። ለልጆች መኝታ ክፍል መልበሻ ክፍል አለው ማለት ነው። ይሄን ይመስላል መልበሻ ክፍሉ። ልጆቻችሁ ራሱ እዚሁ ልብሳቸውን
ለምስ ይችላሉ። ከዛ ወደዚህ ስንመጣ ደግሞ ባዝሩሙ ማለት ነው የሚሆነው። አሁን ፈርስት ፍሎርን ጨርሰናል። ፈርስት ፍሎር ላይ እንዳሳያችሁ ማስተር ቤድሩም፣ ኪድስ ሩም እና የፋሚሊ ሩም አይተናል ማለት ነው። አሁን ደግሞ ሰከንድ ፍሎር ላይ ነው የምንሄደው። አሁን እንግዲህ ሰከንድ ፍሎር ላይ ደርሰናል። ሰከንድ ፍሎር ላይ ደግሞ 4 መኝታ ቤቶች ነው ያሉት። እኔ ከዚህ ጀምርና ሁሉንም አሳያችኋለሁ ማለት ነው። ይሄኛው አንደኛው መኝታ ክፍል ነው እንዳልኳችሁ። ሁሉም ቤቶች በቂ ብርሃን ያገኛሉ። ሁሉም ቤቶች ኮሪደር አላቸው። ሁሉም መኝታ ቤቶች የራሳቸው መልበሻ ክፍል አላቸው። አሁን የዚህኛው ቤት ክሎዜት ወይም መልበሻ ክፍሉ ይሄ ነው የሚሆነው ማለት ነው። ባይ ዘ ወይ ቁም ሳጥን፣ የባዝሩም እቃዎቹ ምናምን እንዳለ ቴክስቸሮቹ የሚቀየሩ ናቸው። ኦልሬዲ እየቀየርናቸው ነው ያለ ነው። ይሄኛው መልበሻ ክፍላችን ነው። ይሄኛው ደግሞ ባዝሩማችን ነው የሚሆነው። ከዛ ወደ ቀጣይ ክፍል እንገባለን። ቀጣይ ክፍል ስንሄድ ኪድስ ሩም ነው የማሳያችሁ። ሁለተኛው ኪድስ ሩም ማለት ነው። ታችም አይተናል። ታች ላይ ያያችሁት ኪድስ ሩም ማለት ይሄ ራሱ ነው። እዚህ ጋር መልበሻ ክፍል ይኖረናል። እዚህ ጋር መኝታ ክፍላችን አለ። እዚህ ጋር ደግሞ ባልከን ያለን። እዚህ ጋር ባዝሩማችን ደግሞ ይሄ ነው የሚሆነው ማለት ነው። ከዛ በተጨማሪ ይሄኛው ባልከኒ ነው። ነፋስ መቀበል ለሚፈልግ ሰው ምናምን እዚህ አሁን ኢንጆይ ማድረግ አየር መቀበል ምናምን የሚፈልግ ሰው እዚህ ወደ ታች መውረድ አይጠበቅበትም። ይሄን ራሱን አክሰስ ማድረግ ይችላል ማለት ነው። ከዛ በተጨማሪ አሁን ይሄኛው ባይዘው እንደ ሁለተኛ ማስተር ቤድሩም ልታስቡ ትችላላችሁ። ምክንያቱም በጣም ሰፊ ነው። የራሱ መልበሻ ክፍል አለው፣ መታጠቢያ ክፍል አለው። ይሄ ራሱ እንደ ተጨማሪ ይሄኛው ክሎዜታችን ነው የሚሆነው ማለት ነው። እዚህ ጋር ባዝሩሙ እዚህ ጋር አለ። ሻወር ቦክስ አለው እዚህ ውስጥ። ይሄን ይመስላል። አሁን ደግሞ ተጨማሪ አንድ ክፍል ይቀረናል። ስለዚህ እሱን ነው ማሳያችሁ። ከዛ በኋላ ወደ ሰርድ ፍሎር ነው የምንሄደው። ይሄኛው ባልኮኒ ይሄን አክሰስ ያደርጋል። በጣም የሆነ ፍሬሽ አየር ምናምን ማግኘት ትችላላችሁ። ምክንያቱም ግሪን ነገር ነው አካባቢው ራሱ። ይሄ ካፖርዱ ነው በጣም የሚያምረው። ከዛ እዚህ ጋር ደግሞ ባዝሩም አለው ማለት ነው የራሱ። አሁን እንደምታዩት ነው እንግዲህ ሰከንድ ፍሎር ላይ ያሉትን ነገሮች አይተን ጨርሰናል። አሁን ወደ ሰርድ ፍሎር ነው የምወስዳችሁ። ሰርድ ፍሎር ላይ ስንሄድ ጂም እናገኛለን፣ ስቲም እናገኛለን። ከዛ ሌላ ደግሞ ውጭ ላይ ማብሰል ምናምን ለሚፈልግ ሰው ኪችን እናገኛለን። ብዙ ነገሮችን ነው የምናገኘው ሰርድ ፍሎር ላይ። ስለዚህ እሱን ጨርሰን እንወርዳለን ማለት ነው። እንዳልኳችሁ እንግዲህ አሁን ሰርድ ፍሎር ላይ ነው ያለ ነው። ሰርድ ፍሎር ላይ ስንመጣ በዚህኛው በኩል ጂም እናገኛለን። እዚህ ጋር ቤድሩም አለ፣ እዚህ ጋር ላይብረሪ አለ፣ እዚህ ጋር ቤድሩም አለ ማለት ነው። እኔ ከጂሙ ነው የምጀምረው። ይሄ ለጂም ነው የሚሆነው። ከዚህ በፊትም ጂም ነበረበት አክቹሊ። ይሄ ጂም ስፔሳችን ነው። በጣም ሰፊ ነው፣ በቂ ነው፣ ከበቂ በላይ ነው። እዚህ ጋር ባዝሩም አለው። ጂም ሰርተን ሻወር መውሰድ ምናምን ስንፈልግ እዚህ ጋር ሻወር እንወስዳለን። ይሄኛው ስቲም ነው። አይሽ ውስጡን ከፍቼ ማሳያችሁ ግን አልችልም፣ ምክንያቱም ቁልፉ እኔ ጋር አይደለም ያለው። ውስጥ ላይ 4 ሰው መጠቀም ይችላል። 4 ሰው ማስጠቀም የሚችል ስቲም አለው ማለት ነው። ከዛ እዚህ ጋር ሀፍ ባዝሩም አለው። እጅ መታጠቢያ በጀርባ በኩል ይኖረዋል። እዚህ ጋር ደግሞ ልብሳችን መቀየሪያ መልበሻ ክፍል አለው ማለት ነው። ስለዚህ ጅሙ ይሄን ይመስላል። ባልኮኒ ያለው ምናምን ይሄን ጨርሰናል። ባልኮኒ ስለምወድ ነው ብዙ ጊዜ ባልኮኒ የምደጋገመው። አሁን የማሳያችሁ ደግሞ ውጭ ላይ ወይም ሰርድ ፍሎር ላይ መታችሁ ቺል እያደረጋችሁ ምናምን ማብሰል ትችላላችሁ ማለት ነው። ይሄ መሬቱን እየሰራ ነው ያለው፣ እየተሰራ ነው ኦልሬዲ። እዚህ ጋር ታዩታላችሁ። ሙሉ ቤቱ እየታደሰ ስለሆነ ማለት ነው። ይሄኛው ኪችን ነው። እዚህ ጋር ትንሽ ቴራስ አለው። እሱ ላይ ቺል ማድረግ ትችላላችሁ። ከዛም ማሳያችሁ ደግሞ ሌላ ይሄ እንደ ኦፊስ ነገር ነው። ኦፊስ አድርጋችሁ መጠቀም ትችላላችሁ። ላይብረሪ ማድረግ ትችላላችሁ። ምክንያቱም በዚህኛው በኩል እንትኑን አክሰስ ማድረግ ትችላላችሁ፣ ይሄን ቴራሱ። ከዛ ሰፊ ነው ባይዘው። እዚህ ጋር መጽሐፋችሁ ምናምን ደርድራችሁ ይሄንን ኦፊስን ማድረግ ትችላላችሁ፣ ላይብረሪ ማድረግ ትችላላችሁ ማለት ነው። ቀጣይ ደግሞ መኝታ ቤቶቹን እናያለን። አሁን ጂም አሳይቻችኋለሁ፣ ስቲም አሳይቻችኋለሁ፣ ከዛ ላይብረሪ አሳይቻችኋለሁ። እላይ ደግሞ ያለውን ኪችኑን አይታችኋል፣ ቴራስ አይታችኋል። አሁን መኝታ ክፍል የመጨረሻውን ነው የምናየው። አሚን አንደኛው መኝታ ክፍል ላይ ያለ ይሄ ራሱ ካፖርት ተገጥሞለታል። ቴራሱን እዚህ ጋር አክሰስ ያደርጋል። ባዝሩም አለው።
ደግሞ የመጨረሻውን ክፍል ነው ማሳያችሁ። የመጨረሻው ክፍላችን ይሄን ይመስላል ማለት ነው። ሰው ይሄንን ቤት መከራየት የምትፈልጉ ሰዎች አክቹአሊ ኔክስት ታይም ታድሶ ካለቀ በኋላ ሌላ ቪዲዮ እንሰራላችኋለን። ግን አሁን ላይ መከራየት የምትፈልጉ ሰዎች ካላችሁ ታች ላይ ካፕሽን ላይ በማስቀምጥላችሁ ስልክ መደወል ትችላላችሁ፣ ማየት ትችላላችሁ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ እና ሼር በማድረግ አበረታቱኝ። አመሰግናለሁ።